ቡዝነሽ መጣች በተሰበረ ልብ። አይዞሽ አይዞሽ ወንድምሽ ምንም አይሆነው፣ አብርሽ ምንም አይሆነው። ፈጣሪ አለ። እሱ ምን ይሆናል? ከልጁ ጋር ከሚስቱ ጋር ነው ያለ። ምን ይሆናል? እንደ ወደ ራሱን የተመለሰ ማለት ነው። በፊት ልክ አልነበረም። ገባሽ አይደለ? አንዳንድ ሰዎች እንደዚህ ነው እንደዚህ ነው አትበሉ። እናንተ አታውቅም። ሩታ ጀግና ናት፣ ትችላለች። ባላን ተቀምጣ ዝም ማለት ትችላለች እንዴ? ዝምማ አትችልም። አንድ ዘልዛላ ሴት መታ የእነሱን ትዳር በጥብጣ እሷ ደስተኛ ሆና የራሷን ህይወት ምትኖረ ይመስላታል? አንቺ ነሽ እዚህ ነገር ውስጥ የገባሽ። አንቺ ባትገቢ እኮ ነገሮቹ እዚህ ደረጃ ላይ አይደርሱም። ከመጀመሪያ አቤል ብሩክ እቺ ልጅ ወደ አብርሽ ጎትቶ ሲያመጡ ለምን ዝም አልሽ? ለምን ዝም አልሽ? ይሄ መልስ መልሽልኝ። ጉድ እኮ ነው። እዚህ ጋር መታሽ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው። አብርሽ ምን ሆነ? ምንም አልሆነም። እንደ ወደ ራሱን የተመለሰ ጉድ እኮ ነው። እስኪ ወንድምሽ ምን እንደሆነ ከሩታ ከኤፍሬም ጋር ቁጭ ብለሽ ነገሮቹን ለመውራት ሞክሪ እንጂ እዚህ ጋር መተሽ አንድ ሰውን ደግፈሽ አንድ ሰው ክፉ አስደርገሽ ማን ነው የሚሰማሽ? የሚሰማሽ ሰው አለሽ? እንኳን በሲስተም እጄ አብርሽን ከዛ ቤት አውጣለሁ ብትይ ውይ አብርሽ አይወጣልሽም። ምክንያቱም በዚህ ልክ አይደለም። ይሄት እኮ ለወንድሙ ጥሩ ነገር ስትሆና ነው። አንቺ እኮ ሁሌ ሚዲያ ላይ የመጣሽ ትጮዋለሽ። አንድ ነገር በቃ ተረጋግተሽ መውራት አትሞክርም። ገባሻል? አሁን ትላንትና በአብርሽ ቤት የተለቀቀ ቪዲዮ ተረጋግታ ብታወራ ይሄ ሁሉ አይፈጠርም። እውነት ለመናገር አንቺ የጮሽ እንዴት ነው አብርሽ ለአንቺ ሊሰማ የሚችለው? የምሬ ነው የምላችሁ። እንዴ ሩታ እኮ ክፉ ሴት አይደለችም። እናንተ ናችሁ ክፉ ሴት እያስደረጋችኋት ሩታ ማለት ነው። ሩታ እንደዚህ ሴት አልነበረችም። ስርዓት ያላት ልባም ሴት ነበረች። አሁን ክፉ ሴት እያስደረጋችሁ እናንተ ናችሁ። ገባሽ አይደለም? በተለይ በውሽምት ዙሪያ ላይ ያሉ እና አቤል ጫታ እነሱ ናቸው አብርሽን ገደል ውስጥ ያስገቡ ማለት ነው። አሁን እዚህ ጋር መተሽ አስሬ ብታወሪ ማንም የሚሰማሽ? አሁን እኛ እኮ የሰው ሀገር ነው የምንኖረው። እናንተ ሀገራችሁ ላይ ዘና ብላችሁ ዩቱባችሁን እየሰራችሁ በየሆር ጥሩ ጥሩ ዶላር እያገኛችሁ ነው የምትኖሩ። እዚህ እኮ እረፍት የሚባል ነገር የለም በሰው ሀገር። ለእናንተ ሰው ይጨነቅ ወይስ የመዳም ስራ እንሰራው? እስኪ ንገሩ። ጉድ እኮ ነው። ከመጀመሪያ ወንድምሽን ማዳን ነበረብሽ። እቺ ሴት ወደ አብርሽ ስትመጣ ይሄ ሁሉ እንደሚፈጠር እንዴት አላወቅሽም? አሁን መተሽ ሩታን ለመወቀስ ሩታ ክፉ ሴት እንደሆነች ለማስደረግ ሚዲያ ላይ መተሽ አፌን አትክፈች ጊዜ ማለት ነው። በጣም አበዛሽ። አንቺ ለሩታ ያለሽውን ቦታ በፈጣሪ ስም እኔ እንጃ። አንቺ ለሩታ ያላትን እግዚአብሔርን ጠላቻ ይህ ሴጣን ቆራጭ ነሽ። ሩታ ምን አደረገችሽ? አንቺ በሰራሹ አንቺ በገፋፋሽ ወንድምሽ እዚህ ደረጃ ላይ የደረሰ ማለት ነው። ቀስ ብለሽ ሩታና ኤፍሬም መጠየቅ ትችላለሽ፣ በአጭሩ ማለት ነው። ይሄ ሁሉ ቀስ ብለሽ ብታወሪ ሩታና ኤፍሬም ሊያስረዱስ ይችላሉ። ገባሽ አይደለም? ይሄ ሁሉ ሩታ እንደዚህ ያደረገችው እናንተ ናችሁ የምታደርጉ ይመስለኛል። እውነት ለመናገር የእናንተ ሀሳብ አስተያየታችሁ ፈልጋለሁ፣ ኮሜንቶቹ ፈልጋለሁ፣ በደንብ ማንበብ ፈልጋለሁ፣ የእናንተን ሀሳብ ፈልጋለሁ። አይ ሩታ አቦ ይመችሽ የኔ ቆንጆ ማለት ነው፣ የኔ ጣምበላል። እናንተ ናችሁ ደግሞ ገደል ያስገባች። አይዞሽ ሩታ ጀግና ወደፊት እያላችኋት እናንተ ናችሁ ልጅቷን ገደል ውስጥ ያስገባችሁ አለች እኮ። ጭራሽ ከተመልካችም ጋር ዛሬ ተጋጫችሁ እኮ ቡዜ። አረ ተረጋጊ። እንደዚህ ተናደሽ ብትመጪ ምንም በቃ አብርሽ አታገኝም። እውነት ለመናገር ማለት ነው አታገኝም። በሌላ እስኪ እዚህ ሁሉም ነገር ሚዲያ ላይ ማውራት አይጠበቅብኝም። እስኪ ሞክራለሁ። የሆነ ያሰብኩ ነገር አለ። ለምን አትናገሩም? ብትናገሪ ጥሩ ነው። ገባሽ አይደለ? እንደዚህ ተናደሽ ሚዲያ ላይ መታሽ ቪዲዮ እኮ ያያሉ። አንቺ ምን እንደምታወሪ ያያሉ። ገባሽ አይደለ? ለምን ኃጢአት ውስጥ ትገባለሽ? ፈጣሪ እኮ ለአንቺ ብቻ አይደለም ያለው፣ ለሁሉም ነው ፈጣሪ ያለው ማለት ነው። ምን አይነት ናት እቺ
እኔ እንጃ ይቅር ይበላኝ። እኔ ማለት ትልቅ ሰው ስለሆንሽ እኔ መሳደብ አልፈልግም፣ እውነት ለመናገር ማለት ቡዜ በጣም ለሩታ ያለሽን ጠላቻ ይለያል። ተረጋጊ ትንሽ ማለት ነው። ተረጋጊ እንዴ! ጥሩ ሰው እኮ ቶሎ እንደዚህ ይሆናል። ተንኮለኛ ሰው እኮ በጣም ረጅም ጊዜ ይቆያሉ። ይሄ መናገሩ ይሄ እንጃ። በፈጣሪ ስም ይቅር ይበልሽ፣ ይቅር ይበልሽ።